ባለፈው ትምህርታችንን ያቆምነው መጽሐፍ ቅዱስ የተባለባቸውን 18 ምክንያቶችን ከተመለከትን በኋላ ነው። ዛሬ ደግሞ ትምህርታችንን የምንቀጥለው የመጽሐፍ ቅዱስ ዓላማ ምን እንደሆነ በመነጋገር ይሆናል ማለት ነው። እግዚአብሔር መንፈስ ቅዱስ ዕውቀቱን፣ ጥበቡን፣ ማስተዋሉን ለሁላችንም ያድለን። የመጽሐፍ ቅዱስ ዓላማ ምንድነው ከተባለ ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ይነግረናል። ይህ የተጻፈ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ ታምኑ ዘንድ አምናችሁም በስሙ የዘላለም ሕይወትን ታገኙ ዘንድ ነው ይላል። መጽሐፍ ቅዱስ የተጻፈበት ዓላማ ወይም የመጽሐፍ ቅዱስ ዓላማ ምንድነው ከተባለ ሰዎችን ለሰማያዊ መንግስት ማብቃት ነው። ሰዎች እንዲድኑ ማድረግ ነው። በወልድ ያመነ የዘላለም ሕይወት አለው ይላል አይደል? ስለዚህ መጽሐፍ ቅዱስ የተጻፈው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምንና ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምነን የዘላለም ሕይወትን እንድናገኝ ነው። ስለዚህ የመጽሐፍ ቅዱስ ዓላማ ምንድነው ከተባለ ዋና ዓላማው የዘላለም ሕይወትን እንድናገኝ ነው። የመጽሐፍ ቅዱስ ዓላማ ከሰዎች አንጻር ወይም የመጽሐፍ ቅዱስ ትኩረት ከሰዎች አንጻር ምንድነው ከተባለ 4 ነጥቦችን እንመልከት። አንደኛ ማሳመን ነው። ያላመኑትን ለማሳመን ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 31 ቅድም የጻፋችሁት የሐዋርያት ሥራ ምዕራፍ 2 ከቁጥር 36 እስከ 41 እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም መሲህም እንዳደረገው በእርግጥ ይወቁ። ይህንም በሰሙ ጊዜ ልባቸው ተከፈተ። ጴጥሮስንና ወንድሞቹ ሐዋርያትንም ወንድሞቻችን ሆይ ምን እናድርግ አሏቸው። የስብከት ዋና ዓላማው ሰዎችን ተከታይ ማድረግ ሳይሆን ምን እናድርግ ማስባል ነው። ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው ርቀው ለነበሩ ሁሉ ነውና። ሌላም ብዙ ነገር ነገራቸው። ከዚህ ከክፉ ዓለምም ነፍሳችሁን አድኑ ብሎ መከራቸው። ቃሉንም ተቀብለው ተጠመቁ። በዚህችም ዕለት 3000 ያህል ሰዎች ተጨመሩ ይላል። ያላመኑ ነበሩ፣ ሰበከላቸው። ከሰበከላቸው በኋላ ምን እናድርግ አሉት። በኢየሱስ ክርስቶስ ስም አምናችሁ ተጠመቁ አላቸው። 3000 ህዝቦች ተጠመቁ። ምን አደረጉ ማለት ነው? አመኑ ማለት ነው። እና የመጽሐፍ ቅዱስ ትኩረቱ ከሰዎች አንጻር ምንድነው ከተባለ አንደኛ ማሳመን ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 31 የሐዋርያት ሥራ ምዕራፍ 16 ከቁጥር 31 እነርሱም በጌታችን በኢየሱስ ክርስቶስ እመን አንተና ቤተሰብም ሁሉ ትድናላችሁ አሉት ይላል። ታሪኩ ባጭር ጳውሎስና ሲላስ የኢየሱስ ክርስቶስን ወንጌል በመስበካቸው ምክንያት እስር ቤት ገብቶ ነበረ። እስር ቤት ሳሉ በሚያመሰግኑበት ሰዓት ላይ ድንገት ታላቅ የሆነ ንውጽውጽታ ወይ ደግሞ ታላቅ የሆነ መንቀጥቀጥ ሆነ። የወህኒ ቤቱ መሰረትም ተናወጠ ይላል። በሮችም ሁሉ ያን ጊዜ ተከፈቱ ይላል። በዚህ ሰዓት ላይ የእስር ቤቱ ጠባቂ ነበረ። ያመለጡ መስሎት ራሱን ሊያጠፋ ሲል ተው፣ ጳውሎስ ምን አለው? በራስ ክፉ ነገር አታድርግ፣ ሁላችንም ከዚህ ያለን ብሎ በታላቅ ቃል ጮኸ። መብራትም አምጥቶ
መብራት ያመጣው ማን ነው? የእስር ቤቱ ጠባቂ። መብራትም አምጥቶ እየተንቀጠቀጠ ወደ ውስጥ ሄደና ለጳውሎስና ለሲላስ ወድቆ ሰገደ። ወደ ውጭም አውጥቶ ጌቶቼ እድን ዘንድ ምን ላድርግ አላቸው። እነርሱም በጌታችን በኢየሱስ ክርስቶስ እመን አንተና ቤተሰብም ሁሉ ትድናላችሁ አሉት ይላል። ስለዚህ የመጽሐፍ ቅዱስ ዓላማ ከሰዎች አንጻር አንደኛ ምንድን ነው? ማሳመን ነው። እነማንን? ያላመኑትን። ሁለተኛ የመጽሐፍ ቅዱስ ዓላማ ከሰዎች አንጻር ምንድን ነው ከተባለ መመለስ ነው። መመለስ አንደኛ የካዱትን፣ ሁለተኛ ያላመኑትን። የካዱትን ያላመኑትን ለመመለስ የካዱትን ማለት ከዚህ ቀደም ያ ማለት ከመካዳቸው አስቀድሞ በቀና በጸና ሃይማኖት የነበሩ በተለያየ ምክንያት ከጸና ሃይማኖት የወጡትን ለመመለስ፣ ሁለተኛ ደግሞ ያላመኑትን በቤተ ክርስቲያን ጥላ ውስጥ የሌሉትን ኢየሱስ ክርስቶስን የባህሪ አምላክ አድርገው የማያመልኩትን ኦርቶዶክስ ያልሆኑትን ለመመለስ ነው። የሐዋርያት ሥራ ምዕራፍ 19 ከቁጥር 18 እስከ 19 የሐዋርያት ሥራ ምዕራፍ 19 ከቁጥር 18 እስከ 19 ይህም ነገር በኤፌሶን በሚኖሩ በአይሁድና በአረማውያን ሁሉ ዘንድ ተሰማ። ሁሉም ፈሩ፣ የጌታችን የኢየሱስንም ስም ከፍ ከፍ አደረጉ። ያመኑትም ሁሉ እየመጡ ስለሰሩት ንስሐ ይገቡ ነበር። ብዙዎች አስማተኞችም መጻፎቻቸውን እየሰበሰቡ እያመጡ በሕዝቡ ሁሉ ፊት በእሳት ያቃጥሉ ነበር። ያቃጠሏቸው የመጻፎች ዋጋም 50,000 ብር ነበር ብሎ ይናገራል። ያላመኑ ነበሩ። በጥንቆላ ሕይወት ውስጥ የነበሩ ራሳቸው ጠንቋይ የሆኑ ጠንቋዮችን ይከተሉ የነበሩ የጥንቆላ መጽሐፍ አብሯቸው የነበሩ ሰዎች ነበሩ። እነዚህ ሁሉ የእግዚአብሔር ቃል ሲነገራቸው ራሳቸውንም መጽሐፋቸውንም ማለት የሚጠቀሙበትን መጽሐፍንም ይዘው መጡ። እነሱን ለሕይወት ሲያደርጓቸው መጽሐፎቹን ደግሞ ወደ ሞት ላኳቸው። እናደረጓቸው አቃጠሏቸው። ከመኖር ወደ አለመኖር ተሸጋገሩ ማለት ነው። ካለመኖር ደግሞ ወደ መኖር እነማንን አመጧቸው? ሰዎቹን አመጧቸው። ከክርስቶስ ከእግዚአብሔር ተለይቶ መኖር ሕይወት አይደለም። ምንድን ነው? ሞት ነው። ስለዚህ ከሞት ወደ ምን አመጧቸው? ወደ ሕይወት አመጧቸው። ስለዚህ ሁለተኛ መመለስ ነው። ከሞት ወደ ሕይወት፣ ከገቢረ ኃጢአት ወደ ገቢረ ጽድቅ፣ ከገቢረ ጣዖት ወይም ደግሞ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ወደ ገቢረ እግዚአብሔር መመለስ ነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 3 ሁሉን የሚችል እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል ሁሉን የሚችል እግዚአብሔር ይላል። ዘካርያስ እየነገረን ያለው ምንድን ነው? ወይም ነቢዩ ዘካርያስ እያስተማረን ያለው ምንድን ነው? እግዚአብሔር እንዲመለስላችሁ የምትፈልጉ ከሆነ ማለት በምህረት እንዲመለከታችሁ የምትፈልጉ ከሆነ እናንተ በምህረት ቅረቡት፣ እናንተ ወደ እርሱ ተመለሱ እያለ ነው። እግዚአብሔር እኛን እንዲሰማን የምንፈልግ ከሆነ መፍትሄው ምንድን ነው? እኛ እግዚአብሔርን መስማት ነው። እኛ እግዚአብሔርን የማንሰማው ከሆነ እግዚአብሔር እኛን አይሰማንም። ቅዱሳን እግዚአብሔርን የሚሰሙ ስለሆኑ እግዚአብሔር ደግሞ እነሱን ይሰማቸዋል። እና ተመለሱ ይላል። ተመለሱ የካዱትን ብቻ ሳይሆን ያላመኑትንም ጭምር ነው ተመለሱ የሚለው። ስለዚህ የመጽሐፍ ቅዱስ ትኩረት ከሰዎች አንጻር መመለስ ነው። እነማንን? የካዱትን፣ ያልተመለሱትን። ሶስተኛ ማንጻት ነው።
ማንጻት፣ ያልነጹትን ለማንጻት፣ በልዩ ልዩ ኃጢአት የቆሸሸውን በጥምቀት በንስሐ በስጋው ደሙ እንዲቀደስ እንዲታጠብና እንዲነጻ ማድረግ ነው። የሰው ልጅ ኃጢአት ሲሰራ ይቆሽሻል። መጽሐፍ ቅዱስ ደግሞ ምን ያደርጋል? ንጹህ ያደርጋል፣ ያነጻል። ንስሐ ግቡ አይደለም የሚለው አይደለ እንዴ? ንስሐ መግባት ማለት ምንድን ነው? ሰውነትን ንጹህ ማድረግ ማለት ነው። መዝሙር 50 ቁጥር 2 ላይ መዝሙር 50 ቁጥር 2 ላይ ህጽበኒ ወአንጽሐኒ ይላል አይደል? እጠበኝ እነጻማለሁ ይላል። መታጠብን የምናገኘው አንደኛ በምን በኩል ነው? በጥምቀት በኩል ነው። ሁለተኛስ በንስሐ በኩል ነው። በእነዚህ መልኮች መታጠብን፣ መቀደስን፣ ንጹህ መሆንን እናገኛለን። ስለዚህ ሶስተኛ ማንጻት ነው። አራተኛ ማጽናት ነው። የመጽሐፍ ቅዱስ ትኩረት ከሰዎች አንጻር ማጽናት ነው። በምግባርም በሃይማኖትም መጽሐፍ ቅዱስ የጸና ሃይማኖት የቀና ምግባር እንዲኖረን የሚያደርግ ነው። መጽሐፍ ቅዱስ እንድንጸና የሚፈልገው በሃይማኖት ብቻ አይደለም፣ በምግባርም ጭምር ነው። እንድንጸና የሚፈልገው በሰላም ጊዜ ብቻ አይደለም፣ በመከራ ጊዜም ጭምር ነው። በጤነኝነት ጊዜ ብቻ አይደለም፣ በበሽታ ጊዜም ጭምር ነው። በደስታ ጊዜ ብቻ አይደለም፣ በሐዘን ጊዜም ጭምር ነው። ለዚህ ነው ቅዱስ ጳውሎስ ለጢሞቴዎስ በላከለት በሁለተኛ መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በጊዜውም አለ ጊዜውም ጸና ያለው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ክርስቲያን ወይም እግዚአብሔርን የሚያምን ሰው እንዲጸና የሚጠበቀው በጊዜው ብቻ አይደለም፣ አለ ጊዜውም ጭምር ነው። በጊዜውም አለ ጊዜውም ማለት ቅድም እንደነገርኳችሁ ነው። በማንኛውም ጊዜ በማንኛውም ቦታ በማንኛውም ሁኔታ መጽናት ነው እና የመጽሐፍ ቅዱስ ትኩረት ከሰዎች አንጻር አራተኛ ማጽናት ነው። መዳን የሚገኘው እስከ መጨረሻው በመጽናት እንደሆነ ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ነግሮናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 እስከ መጨረሻ የሚጸና እርሱ ግን ምን ያደርጋል? ይድናል። 3 ደቂቅ ወደ እሳቱ እስኪጣሉ ድረስ ጸንተው እሳት ውስጥ በሚጣሉበት ሰዓት ላይ ከጽናታቸው ቢጎሉ ኖሮ ክብርን ያገኙ ነበር? አያገኙም ነበር እኮ። መዳንንም አያገኙም ነበር፣ ህይወትንም አያገኙም ነበረ። ባያምኑ ኖሮ ልክ ከእሳቱ ውጭ የነበሩ ሰዎች በእሳቱ ተቃጥለው እንደጠፉ እነሱም ይጠፉ ነበር። በማመናቸው ግን እሳት ውስጥ ገብተው አልተቃጠሉም። ውጭ ያሉትስ ተቃጠሉ። እስከ መጨረሻ የሚጸና ግን እርሱ ይድናል። የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 4 ቁጥር 14 ዕብራውያን ምዕራፍ 4 ከቁጥር 14 ምን ይላል? እንግዲህ ወደ ሰማያት የወጣ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ አለን፣ በእርሱ በማመን ጸንተን እንኑር ይላል። ምን እናድርግ? ስለዚህ መጽናት እንዳለብን መጽሐፍ ቅዱስ ይናገራል። ትኩረቱ እሱ ስለሆነ ነው። ስለዚህ የመጽሐፍ ቅዱስ ትኩረት ከሰዎች አንጻር አንደኛ ምንድን ነው? ማሳመን እነማንን? ሁለተኛ መመለስ እነማንን? የካዱትን፣ ያልተመለሱትን። ሶስተኛ ማንጻት ነው። እነማንን? ያልነጹትን ወይ ደግሞ በልዩ ልዩ ኃጢአት የተያዙትን። አራተኛ ማጽናት ማንን? በምግባር በሃይማኖት ያልጸኑትን።